በፎቶ ላይ የምትመለከቱት ግለሰብ ሙባረክ አብዱ አሊ ወይንም በቅጽል ስሙ ሀጂ ይባላል። የሚኖረው ስዊድንና ጣሊያን ነው። ስዊድን ነበር፣ ወደ ጣሊያን ሙቭ አድርጎ ጣሊያን ሀገር ሊናን ተዋውቆ እንደ ባልና ሚስት ለ4 ዓመት ያህል አንድ ቤት ይኖሩ ነበረ። በሚኖሩበት ጊዜ በጣም አቢዩዝ ያደርጋት ነበር፣ ይቀጠቅጣት ነበረ። ይሄን ደግሞ ለፖሊስ የማታሳውቅበት ምክንያት በታናናሽ እህቶቿ ኢትዮጵያ ባሉትና ከቀድሞ ትዳሯ ባለቻት ቤት ውስጥ አብራቸው በምትኖር ሴት ልጅ 8 ዓመት ሴት ልጅ ያስፈራራት ነበረ። እንዲሁም በራቁት ቪዲዮም ያስፈራራት ነበር። በዚህ 4 ዓመት ውስጥ እጅግ በጣም ብዙ ስቃዮችን ፈጽሞባታል። እንዲሁም ለአባቷ አሁን ላይ በልጁ ራቁት ቪዲዮ የማስፈራሪያ ቮይሶችን ይልካል። እሱን አሰማችኋለሁ። ፖለቲካው አለቀብህ መሰለኝ። ወደ ሌቦች ገብተሃል። አዴትም አሁን ለቅልሃለሁ። እኔም እለቀዋለሁ፣ አይመለከተኝም። ራቆቷን አጥቼ ዘረግፍልሃለሁ ልጅህን። ከዛ ታስተባብላለህ እየገባ ሌላ ለየት ያለ ነገር ካለ መናገር ትችላለህ። አንተ ለቀሃል፣ ለእኔ እለቃለሁ። ምንም አይመለከተኝም። ስለ ልጅህ እኔ የሚያገባኝ ነገር የለም። ታወራለህ ምናምን ላልከኝ ደግሞ አወራለሁ። ሚጣ መያዝ ምናምን አሁን ቀይሬያለሁ። ቦምብ መያዝ ጀምሬያለሁ። ሚጣ ትቻለሁ። ልክልሃለሁ። የራቆት ፎቶ ወሎ ልክልሃለሁ። አንተ እንደዚህ ብለሃል የለጠፍከው ሸርሙጣ ልጅህን ተው ብለኸኝ ደግሞ እኔ እንትን እንዳልኩኝ ደግሞ እኔ ደግሞ የሷን ፎቶ ራቆቷን ለጥፌ እለቅልሃለሁ። ፌስቡክ ላይ የምፈራው ነገር የለም። ይሄንን ሼር አድርጎ ከፈለክ ይሄን ንግግር ለሸርሙጣዋ ልጅህ ነገራት፣ ለምትሸረሙጠው ልጅህ ነገራት። ይሄንን ለኔ ሳይሆን እንግዲህ ለአባቷ እነዚህን የማስፈራሪያ ቮይሶችን በፌስቡክ ሜሴንጀር ልኳል። እናም ሊናን እስካሁን ድረስ ሲያሰቃያት ነበር። አሁንም ለህይወቷ ትፈራለች። ከሞትኩም ልሙት የኢትዮጵያ ሕዝብ ይፍረደኝ ብላ ነው ሚዲያ ላይ የወጣችው። እዛው ጣሊያን ሀገር ክስ መስርታለች፣ ግን እሱ ተደብቆ ነው ያለው። በተለያየ ዶክመንት ነው የሚጠቀመው። የስዊድን ሀገር ሬዚደንት ፐርሚቱ ላይ የሚለው ሙባረክ አብዱ አሊ ነው። የኢትዮጵያ ፓስፖርት ላይ ደግሞ የሚላለ ደግሞ ሌላ አበበ ምናምን የሚላለ ሁለቱም ማስረጃዎች አሉኝ። ቴሌግራም ቻናሌ ላይ አስቀምጥላችኋለሁ። Daily Mail has violated the ceasefire. Today I woke up to this notification on Instagram of all places. Why? Do they not remember the Great War of 24? But to make it even more gaslighting, I am the only non-Daily Mail account that they are following. Bro, this is like KSI all over again. Ops edition. Either someone from the Empire has infiltrated their micro HQ or they're trying to start another war. And if so, we are an empire of peace. But April is still empty.